አሜሪካ ሐማስን እያስጠነቀቀች ነው። ሐማስ ሕግ ሊጥስ ይችላል ብሏል የውጭ ጉዳይ መስሪያ ቤቱ። ሰላማዊ ዜጎች ላይ ጥቃት ሊሰነዝር መሆኑን ተጨባጭ መረጃ አለኝ ነው ያለው የውጭ ጉዳይ ሚኒስቴር መስሪያ ቤት። ትራምፕ 20 ነጥቦች ያሉት እቅድ አቅርበው እስራኤልና ሐማስ ተስማምቶ የመጀመሪያው ምዕራፍ እየተገበረ ይገኛል። በቀጣይ ንግግሮች ይደረጋሉ፣ ግን የመጀመሪያው ምዕራፍ ትግበራ ላይ ነው የሚገኘው። 20 በህይወት ያሉ ታጋቾችን ሐማስ ለቋል። ከሞቱት መካከል 10ን ለእስራኤል አስረክቧል። በቀጣይ ጊዜም የሟቾችን አስክሬን እንደሚያስረክብ ይጠበቃል። እስራኤልም የያዘቻቸውን ፍልስጤማውያን እድሜ ልክ የተፈረደባቸውን ጨምሮ እየለቀቀች ትገኛለች። በዚህ መካከል በአሜሪካም በእስራኤልም ስጋቶች ተፈጥረዋል። ሐማስ እዛው የሚገኙ ታጣቂዎችን እየገደለ ነው በሚል አብዛኞቹ ደግሞ ሰላማዊ ሰዎች ናቸው እየተገደሉ ያሉት በሚል እየተከሰሰ ይገኛል። ቢቢሲ ከቀናት በፊት በጎዳና ላይ ህዝብ በተሰበሰበበት ሰዎች ሲረሸኑ የሚያሳይ መረጃ ደርሶታል። የሐማስ ታጣቂዎች ናቸው አይደሉም የሚለው ቢቢሲ ሐማስ የሚታወቅበትን አረንጓዴውን ቀለም ያለውን አስረው ጭንቅላታቸው ላይ የሚታዩ ስለነበሩ የሐማስ ሰዎች ሊሆኑ ይችላሉ የሚል ሐሳብ ነው አሁን ያለው። አሜሪካ ደግሞ በዶናልድ ትራምፕ በኩል አስቀድማ ሰላማዊ ዜጎች ላይ ሐማስ ጥቃት እየሰነዘረ ነው፣ ይህ የሚሆን ከሆነ እኛም ሐማስ ላይ ጥቃት እንሰነዝራለን፣ እርምጃ እንወስዳለን ማለታቸው ይታወሳል። በተለይም ደግሞ ዶናልድ ትራምፕ ትጥቁን መፍታት አለበት፣ ሐማስ ትጥቁን የማይፈታ ከሆነ እኛ በኃይልም ቢሆን ትጥቁን እንዲፈታ እናደርጋለን ማለታቸው ይታወሳል። እስራኤልም በተመሳሳይ ሐማስ ትጥቁን እንዲፈታ ከፍልስጤም አስተዳደርነቱም እንዲወጣ በተደጋጋሚ ጠይቃለች። ዛሬ የወጣው መረጃ ደግሞ ይበልጥ የጋዛን ነዋሪዎች የሚያሳስብ ይሆናል። ዶናልድ ትራምፕ 20 ነጥቦች ያሉት እቅድ ላይ እስራኤልና ሐማስ ከተፈራረሙ በኋላ የመጀመሪያው ምዕራፍ እየተገበረ ባለበት ሐማስ ሕግ ሊጥስ ተዘጋጅቷል፣ ሰላማዊ ዜጎች ላይ ጥቃት ሊሰነዝር እንደሆነ ተጨባጭ መረጃ አለን ማለቷ አሜሪካ በቀጣይም ቀጠናውን ወደ ቀውስ እንዳይወስደው ተሰግቷል። ሐማስ ትጥቅ ማውረደው በፍልስጤም ነጻ መንግስት ከተቋቋመ ነው፣ እንደ ሀገርም ከታወቀች ከቆመች ነው የሚል ጽኑ የሆነ እምነት እንዳለው በተደጋጋሚ አሳውቋል። አንዳንድ መረጃዎች በተለይም ደግሞ አልጀዚራ ላይ የተመለከትኩት እስራኤል ሐማስን የሚቃወሙ ታጣቂዎችን እያደራጀች ነው፣ በመሳሪያም በተለያዩ መንገዶችም በሎጂስቲክም እያደራጀች ነው በሚል እየተከሰሰች ትገኛለች እና ከዚህ በኋላ በቀጥታ ላትዋጋ ትችላለች። እዛው ፍልስጤማውያን እርስ በርስ የሚያደርጉት ውጊያ ሊሆን ይችላል። አንደኛው እስራኤል የምታስታጥቀው ቡድን ይሆናል፣ አንደኛው ደግሞ ሐማስ ይሆናል በሚል አልጀዚራም እስራኤልን የሚከስ ሪፖርት አውጥቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ሰዎች ላይ እርምጃ የሚወስድ ከሆነ ከባድ ነገር እንደሚኖር እንደዚሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ መሆኑን በቀጥታና በከባድ ሁኔታ የባለፈውን ስምምነት የሚጥስ መሆኑን የውጭ ጉዳይ ሚኒስትሩ አስታውቋል። ይህ የሚሆን ከሆነ ደግሞ ትግበራው ላይ ከፍተኛ የሆነ አሉታዊ ተጽዕኖ ይፈጥራል ማለት ነው። በሁሉም በህይወት ያሉ ታጋቾች ተለቀዋል። አሁን በተወሰነ መልኩ አስቀድሞ የነበሩት ግጭቶች ረገብ ቢሉም እስራኤልም ከአብዛኛው ከማዕከላዊ ጋዛ ወታደሮቿን ያስወጣች ቢሆንም እንደሚታወቀው አሁንም በጋዛ ውስጥ ጋዛን ከባ ነው የምትገኘው። ብዙ የጋዛ መሬቶች በእስራኤል ቁጥጥር ስር ነው የሚገኙት። ምንም እንኳን 250 ፍልስጤማውያን እስረኞችና ከ1700 በላይ ደግሞ ከጋዛ የተያዙ ሰዎችን ብትለቅም አሁንም በድጋሚ ችግር ሊፈጠር ይችላል በሚል ስጋት አለ። ዋሽንግተን፣ ግብጽ፣ ኳታርና ቱርክ ናቸው በአብዛኛው ይህ ሰላም እንዲመጣ ጥረት አድርገው የተሳካላቸው። ሐማስ በዚህ ጥቃት ከቀጠለ የጋዛን ህዝብና የተኩስ አቁሙን ህልውና ለመጠበቅ እርምጃዎች ይወሰዳሉ ብሏል በመግለጫውና ቀጣይ አሳሳቢ ይመስላል ሁኔታው። ነገሮች ተረጋግተው ነዋሪዎች ወደ ሰሜን ጋዛም ተመልሰው የፈራረሱ ቤቶቻቸውን ማጽዳት ጀምረዋል። ፍራሾችንም በብዙ መኪኖች የጫኑ ከተማዋን በድጋሚ ለመገንባት የመጀመሪያው እርምጃ እየተካሄደ ነው በሚባልበት ሰዓት ነው እንደዚህ አይነት ነገሮች እየተከሰቱ የሚገኙት። ዶናልድ ትራምፕ በሶሻል የማህበራዊ ትስስር ገጻቸው ላይ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ይህ ስምምነታችን አልነበረም፣ ገብተን ከመግደል ውጭ ሌላ አማራጭ አይኖረንም ብለዋል። በእርግጥ የአሜሪካ ወታደሮች ወደዛ እንደማይሄዱ አሳውቀዋል። እግረኛ አይኖርም፣ ግን በተለያየ መንገድ አሜሪካ ሐማስን ለማጥፋት በሚደረገው ጥረት ውስጥ እንደምትሳተፍ ቀጥተኛ ተሳታፊ እንደምትሆን የሚያሳይ ነው። ምናልባት እስራኤልንም በመርዳት ሊሆን ይችላል፣ እዛ ያሉ ታጣቂዎችንም በመርዳት ሊሆን ይችላል። ቅድም እንዳልኩት የታጣቂዎቹ ጉዳይ እስካሁን ጥርት ያለ ነገር የለም።